የተሽከርካሪያችንን ጌጅ ምን ያህሎቻችን እንከታተላለን? ዛሬ እስቲ በተሽከርካሪያችን ጌጅ ላይ የሚገኙ የተለያዩ ጠቋሚ መሳሪያዎች አሉ። ይህንን እንግዲህ ምን አይነት ጥንቃቄ አድርገን መንቀሳቀስ እንዳለብን ያለን ላይክ፣ ፎሎ፣ ሼር፣ ሪፖስት አድርጉ። ተሽከርካሪያችንን እንግዲህ ከቆመበት ቦታ ይዘን መንቀሳቀስ ስንፈልግ የተለያዩ ፍተሻዎችን እናደርጋለን። ከዛኛ ውስጥ አንደኛው ምንድነው የተሽከርካሪያችን ዳሽቦርድ ወይንም ጌጅ የሚያሳየንን ነገር መፈተሽ መቻል ይኖርብናል ማለት ነው። ተሽከርካሪ ከቆመበት ቦታ የምናስነሳበት ጊዜ እንግዲህ ፍተሻዎችን አድርገን መኪናችን ውስጥ እንገባና ቁልፋችንን ኦን ፖዚሽን እናደርጋለን። ኦን ፖዚሽን በምናደርግበት ጊዜ አሁን በምስሉ ላይ እንደምታዩት የተለያዩ ምልክቶች ዳሽቦርድ ላይ ያሳየናል ማለት ነው። አንዳንዶቹ ሞተሩ ሳይነሳ የሚጠፉ ይኖራሉ፣ አንዳንዶቹ ደግሞ ሞተሩ ከተነሳ በኋላ የሚጠፉ ይኖራሉ ማለት ነው። ስለዚህ እነዛን መፈተሽ ይኖርብናል። አሁን በምስሉ ላይ እንደምታዩት እነዚህ መብራቶች በሙሉ ይበራሉ። ልክ ተሽከርካሪያችንን ሞተር በምናስነሳበት ጊዜ ግን በሙሉ መጥፋት መቻል ይኖርበታል ማለት ነው። ለምሳሌ የተሽከርካሪያችን ዲናሞ ወይ ደግሞ የጄኔሬተር ምልክት ሊሆን ይችላል፣ የኢንጂን ቼክ ሊሆን ይችላል፣ የኦይል ፕሬሸር ጌጅ ሊሆን ይችላል፣ የእጅ ፍሬም ምልክቶች ሊሆኑ ይችላሉ፣ የኤርባግ ምልክትም ሊሆን ይችላል። እነዚህ ነገሮች በሙሉ መጥፋት መቻል ይኖርባቸዋል። በተለይ ደግሞ አሁን የምታዩትን ኩል የምትለዋን ወይ ደግሞ ሞተሩ አልሞቀም የሚል ምልክት የምታሳየዋን መጥፋት መቻል ይኖርበታል ማለት ነው። እቺ ምልክት እንግዲህ ዲጂታል ሲሆኑ እንደዚህ አይነት ምልክት ይበራል። ልክ ሞተሩ በሚሞቅበት ሰዓት ይጠፋል። አናሎግ ደግሞ የሚጠቀሙ ከሆነ ደግሞ ኮልድ ወይንም ሲ ምልክት ላይ ያሳያል። እየሞቀ ሲሄድ ደግሞ ወደ መሃል ላይ ያሳያል። በዛ ጊዜ እንቅስቃሴያችንን መጀመር ይኖርብናል ማለት ነው። አሁን እንደምታዩት እጅ ፍሬን ሲይዝም ሳወርድም ልክ እንደዚህ ምልክቶችን ያሳያል ማለት ነው። ስለዚህ ዳሽቦርድ ላይ የተለያዩ ምልክቶች ይኖራሉ። አንደኛው በአረንጓዴና በሰማያዊ ምልክት። እነዚህ ምልክቶች ምንም ችግር የላቸውም። አንዳንድ ነገሮችን መጠቀማችን ያሳያል። ለምሳሌ ፎግ ላይት የግንባር መብራት መጠቀማችን የሚያሳዩ ይኖራሉ። ፍሬቻ ማብራታችንን የሚያሳዩ ይኖራሉ። እነዚህ ችግር የላቸው። በቢጫ ወይንም በኦሬንጅ ምልክትና በቀይ ምልክት የሚበሩ ምልክቶች ግን በሙሉ መጥፋት መቻል ይኖርባቸዋል። እነዚህ ምልክቶች በርተው የምናሽከረክር ከሆነ ሞተራችን ላይ ወይንም ሌሎች የተሽከርካሪያችን ቴክኒካል ክፍሎች ላይ ችግር ልናመጣ ስለምንችል የተሽከርካሪ ጠቋሚ መሳሪያ ወይ ደግሞ ዳሽቦርድ ላይ ያሉ ምልክቶች በሙሉ በትክክል መስራታቸውን ማረጋገጥ መቻል ይኖርበታል ማለት ነው። ይሄን ለማለት ነው። አዲስ ከሆናችሁ ፎሎ አድርጉ። ኮሜንት ሴክሽን ላይ አስቀምጡ። ለሁሉም ድረስ ላይክ፣ ፎሎ፣ ሼር፣ ሪፖስት አድርጉ። ጤና ይስጥልኝ።